ይሄ መንግስት እያለቀለት አሁን አፍጥጦ እየመጣ ያለው ጦርነት ከፈነዳ ይሄ መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቋቋም የማይችልበት ደረጃ ላይ ደርሷል። አሁን ሄዶ ይሄ መንግስት ጦርነት መዋጋት የማይችልበት ደረጃ ላይ ደርሷል። ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ይሄ አገዛዝ እያለቀለት ነው። አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር አሁን የመጣውን የኃይል አሰላለፍ በምንም ተአምር ይሄ መንግስት ሊቋቋም አይችልም። ለወራትም ሊቋቋም አይችልም። ወደ ኋላ ሊመለስ በማይችል መልኩ ሁሉንም ጠላት አድርጎ በሁሉም ላይ የህልውና ፈተና ደቅኖ ሁሉም አጌንስት መንግስት እንዲነሳ አድርጓል፣ እንዲተባበር አድርጎ ዋጋ የሚከፍልበት ጊዜ ተቃርቧል። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም። ተዛዙ ባይታየውም አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው። አሁን ኃይል እየመጣበት ያለው ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ይሄ አገዛዝ እያለቀለት ነው። የኢትዮጵያ ህዝብ ተአምር ማሳየት አለበት። ሁሉም ሰው ሌላ ማህበራዊ ጉዳይን ትቶ የሚቀጥለው ሳምንት ቅዳሜ በስፋት ኢን ሚሊየንስ በውጭም በአገር ውስጥም ያለው ተገኝቶ ለኢትዮጵያ ህዝብ ትልቅ ተስፋ ማሳየት አለበት። አገዛዙን ማስደንገጥ አለበት። የውጭ ኃይሎች ደግሞ እውነታውን እንዲረዱት ማድረግ አለበት። ለሶስት ኃይል ነው መልእክት የምናስተላልፈው። ህዝቡ ምን ያህል የተቃዋሚው ጎራ ከመቼውም ጊዜ በላይ ካለፉት ስህተቶቹ ተምሮ በተናጠል ትግል ማሸነፍ እንደማይቻል አምኖ በከፍተኛ ደረጃ እየተባበረ እንደሆነ ህዝቡ እንዲያይ እንፈልጋለን። ይሄን አይቶ ተስፋ እንዲፈጠርበት ሊመሩኝ ተዘጋጅተዋል እንዲል እንፈልጋለን። ምክንያቱም የዚህ አይነት እንቅስቃሴ ነው እያደረግን ያለነው። ትልቅ ተስፋ አለ። ሁሉም ሊባል በሚችል ደረጃ እርስ በርስ መታየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ አሁን በዚህ መድረክ ላይ ሰላማዊ ትግል የሚያምኑ ሀገር ውስጥ ያሉ ውጭ ሀገር ያሉ ኃይሎች ይሳተፋሉ። በትጥቅ ትግል የሚያምኑ ወንድሞቻችን ይሳተፋሉ። ሲቪክ ማህበራት ይሳተፋሉ። የሃይማኖት አባቶች ይሳተፋሉ። ሁሉም እዚህ ላይ የብሔር ልዩነት የለም። የርዕዮተ ዓለም ልዩነት የለም። የሃይማኖት ልዩነት የለም። የሀገርና የህዝብ ህልውና ጉዳይ ነው። የገጠመን ችግሩ የጋራ ነው። ሁላችንንም ለማጥፋት እየተረባረበ ያለው መንግስት ነው። ይሄን ኃይል መታገል አለብን ብሎ ወስኑ። ይሄን ህዝቡ እንዲያየው ፈልጉ። ህዝቡ ብቻ አይደለም የመንግስት የብልጽግና መዋቅር ይሄን እንዲያይ እንፈልጋለን። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላል ይችላል፣ እያለቀልን ነው ብለው አስበው ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። መፍትሄ ወደ ማየት እንቅስቃሴ እንዲገቡ እንፈልጋለን። ዓለም አቀፉ ህብረተሰብ እስካሁን ድረስ አማራጭ የለም፣ ተወደደም ተጠላም ይሄን ደካማ መንግስት እንዳይሞትም እንዳይድንም እርዳታ ብድር እየሰጠን ማቆየት አለብን ብለው ነው የሚያምኑ። እውነተኛው መልእክት እንዲደርሳቸው አሁን እንፈልጋለን። ተቃዋሚው ጎራ አንድ ላይ ሆኖ ለመታገል የወሰነ እንደሆነ መሆኑ ይሄ መንግስት አሁን እየመጣ ያለውን ትብብር ሊቋቋመው እንደማይችል አማራጭ ኃይል ያውን በኃላፊነት ስሜት የሚሰራ ኢትዮጵያን ለማስቀጠል ተግቶ የሚሰራ ተጨንቆ የሚሰራ ሁሉንም የመፍትሄው አካል ለማድረግ ተጨንቆ የሚሰራ ኃይል እየመጣ እንደሆነ እንዲረዱ እንፈልጋለን። ስለዚህ አሁን ሁሉም ከሌ የሚባል የሚቀር ኃይል የለም። ጋዜጠኛውም፣ ሲቪክ ማህበሩም፣ የፖለቲካውም ሰው፣ የሃይማኖቱም ሰው ይሄ የፖለቲካ የስልጣን ጉዳይ አይደለም። የሀገርና የህዝብ ህልውና ጉዳይ ነው። የሀገርና የህዝብ ህልውና ጉዳይ ደግሞ የማይመለከተው አካል የለም። ስለዚህ ሁሉም አካል ተሳትፎ ማድረግ አለ። ለኢትዮጵያውያን ትልቅ ቻሌንጅ ነው። ለዲያስፖራው ትልቅ ቻሌንጅን ይዘን መጣ። ኢትዮጵያ ውስጥ ህዝብ እየሞተ እያለቀ ዲያስፖራው ሰላማዊ ሰልፍ ወጥቶ መሳለፍ የማይችል ከሆነ ያን በተግባር ማሳየት የማይችል ከሆነ ከዛ በኋላ ሞራል አይኖረውም። ይሄን ደግሞ ሁላችንም ተባብረን መቀስቀስ አለ እና ተአምር ነው መፍጠር ያለብን። አገዛዙን ሾክ የሚያደርግ የሚነቀንቅ ስሜት አሁን መፍጠር አለብን። ያን ይዘን ደግሞ መሬት ላይ ነው የኢትዮጵያ ህዝብ ሰላማዊ ህዝባዊ እምቢተኝነትን በከፍተኛ መጠን በአጭር ጊዜ ከማሸነፍ በመለስ ሊመለስ በማይችል መጠን እንዲያቀጣጥል ማድረግ አለ። ለዛ ምቹ ሁኔታ እየተፈጠረ
ይሄን የሰላማዊ ህዝባዊ እምቢተኝነት ደግሞ በሰላማዊ ትግል ምናምነው ብቻ እንኳን አይደለም። ጠበንጃ አንስተው በአገዛዙ አስገዳጅነት ጫካ የገቡት ሳይቀሩ እየደገፉት ነው የህዝቡን የሰላማዊ ህዝባዊ እምቢተኝነት ትግል። ስለዚህ ይሄ በኢትዮጵያ የመጣ አዲስ የኃይል አስተላለፍ ነው። ያለመታከት እሳቸው ወደ ስልጣን ከመጡ በኋላ ኦልሞስት ለ8 ዓመት ባልተቋረጠ ውጊያ ውስጥ ያለው መከላከያ ሰራዊት ይሄን መልእክት በደንብ እንዲገነዘበው እንፈልግ። የራሱን ወንድሞች፣ የራሱን እህቶች፣ የራሱን ህዝብ እየጨፈጨፈ ለአንድ አምባገነን ግለሰብ ስልጣን የትም መድረስ አይችልም። የዛሬ ዓመት የዛሬ 2 ዓመት የነበረው የኃይል አስተላለፍ አይደለም አሁን ያለው። ቶታሊ ተቀይሯል። ስለዚህ በአገዛዙ ዙሪያ ይህ አገዛዝ እድሜ የሚኖረው መስሏቸው የተሰለፉ ለስልጣን ብለው ለገንዘብ ጥቅም ብለው ከዚህ አገዛዝ ጋር የተሰለፉ ኃይሎች ሁሉ ይሄን ሪያሊቲ መገንዘብ አለባቸው። አደጋው አፍጥጦ አፍንጫቸው ስር እየደረሰ። ስለዚህ በዚህ ባለቀ ሰዓት መሪያቸውን ሀየ ማለት አለበት። ተደራደር፣ ይሄን ችግር በሰላም ፍታ፣ በምርጫ የሚፈታ ችግር የለም፣ ወደ እውነተኛ ሁሉን አቀፍ የሽግግር ሂደት መሄድ አለብን፣ ይሄን ተቀበል ማለት አለባቸው። ፍርሃቱ አያዋጣቸውም። አድርባይነቱ ከዚህ በኋላ አያስኬዳቸው። 7 ዓመት አስኪዷቸዋል። አሁን ግን መሽቷል። እየመጣ ያለውን ማዕበል በምንም ተአምር አይቋቋሙ። ይሄ መንግስት በቅቶኛል፣ የዚህ የተቃውሞ እንቅስቃሴ አካል ነኝ፣ ዛሬ በአደባባይ በኢንተርኔት እቃወማለሁ፣ ነገ በተግባር መሬት ላይ ደግሞ እሰለፋለሁ፣ ትግል አደርጋለሁ የሚለውን መልእክት በደንብ ማስተላለፋል። እንቅልፋተው ነው የሚያድሩት። ኧረ ይሄን እድል እንጠቀምበት የሚሉ ሰዎች እንደሚኖሩ እኔ ጥርጥር የለኝም። ሚኒስትሮች ይህን ይላሉ፣ የጦር መኮንኖች ይህን ይላሉ። ተሰላጅተዋል። ሽንፈት እንደማይቀርላቸው እየገባቸው መጥቷል። ስለዚህ በዚህ ጉዳይ ላይ እንዲያስቡበትም እንዲጨነቁበትም ከዛም አልፎ አንዳንድ ጥረቶችን እንዲያደርጉ የሚያስችል እድል ነው እየፈጠርን ያለን፣ መልእክት ነው እየሰጠናቸው ያለን እንጂ የሱ መገኘትና ለመገኘት ትልቅ ነገር ሆኖ አይደለም። ተጠቀምበታል። ከተጠቀመበት አገዛዙም እድል እንዳለው እያሳየ ነው። ደጋፊዎቹ ይሄን እንዲያዩ እንፈልጋለን። ህዝቡ ይሄን እንዲያዩ እንፈልጋለን። ዓለም አቀፍ ህብረተሰብ ይሄን እንዲያዩ እንፈልጋለን። አጀንዳዎቻችን ምንድናቸው ናቸው? ዋናው ጥያቄ እሱ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ሁሉን አቀፍ ሽግግር ከምርጫ በፊት ይካሄድ ነው። አጀንዳችን ይሄ ነው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል አለበት የሚል እምነት የለን። በምንም ተአምር አሁን ኢትዮጵያ ውስጥ እየተካሄደ ያለው የምርጫ ግርግር የኢትዮጵያን ችግር በፍጹም ይፈታል የሚል እምነት የለም። አሁን የፋኖ እንቅስቃሴ እንኳን ሲጀምር አትልፋ፣ ይሄን የፋኖን ትግል በምንም ተአምር በጦርነት አታሸንፈውም እያል እንነግረው ነበር ለመንግስት። አልሰማም። ብልጽግና ማዕከላዊ ኮሚቴ ውሳኔን ልንገራችሁ። ባለፈው ወር ብልጽግና ማዕከላዊ ኮሚቴ ተቀምጦ ነበር። ብዙ ውሳኔዎችን አስተላልፈዋል። ባለፈው ወር ከወሩ በላይ ሆኗል። ከውሳኔ በኋላ ባይዘው አብይ ወለጋ ሄደ። ከዛ በኋላ ዞር አለ፣ ደቡብ ሄደ፣ ምስራቅ ሄደ። እንደዚህ ሲዞር ነበር አብይ እና በማዕከላዊ ኮሚቴው ስብሰባ ላይ ማዕከላዊ ኮሚቴው እንዲረዳ ለማድረግ ሞክሮ ነበር። እኛ ይህንን የምንሰማው ከማዕከላዊ ኮሚቴ አባላት ነው። ምንድነው የተባለ? ተወሰኑ 15-20% ለተቃዋሚዎች መልቀቅ አለብን። እንግዲህ ተቃዋሚ ፓርቲዎች ደግሞ ከኛ ጋር መደራደር አለባቸው። መጀመሪያ ምርጫው ሳይካሄድ በፊት እኛን መደገፍ አለባቸው። ስለዚህ ወንበሮችን እንሰጣቸዋለን። ለተቃዋሚ ፓርቲዎች የተወሰኑ ወንበር መልቀቅ አለብን፣ ሙሉ በሙሉ መያዝ የለብንም ብሎ ለምን ብልጽግና አባላት ደግሞ ወንበር ይፈልጋሉ፣ ተቀምጠው የሚበሉበት ይፈልጋሉ ማዕከላዊ ኮሚቴው። ስለዚህ ማዕከላዊ ኮሚቴው የተወሰኑ ሰዎች እዚህ ውስጥ ያላችሁ ላትወዳደሩ ትችላላችሁ፣ ቺን ተረዱኝ። ለምን 15% 20% ለአጃቢዎቻችን መስጠት አለብን? እኛን የሚያጅቡ አጨብጫቢዎች፣ ሰርጋችን ደመቅ የሚያደርጉ ሰዎች፣ ግብዣውን ተቀብለው የሚመጡ ሰዎችን የተወሰኑ ወንበሮችን መልቀቅ ስላለብን ከዚህ ከማዕከላዊ ኮሚቴ የተወሰኑ ሰዎች አትወዳደሩም፣ ይቅርታ አድርጉልኝ ብሎ ነገራቸው።
ስለዚህ በዛ መሰረት ደግሞ ወደ ፓርላማ ወይ ደግሞ ሌላ ክልል ምክር ቤት ወይ ከተማ ምክር ቤት ውስጥ የሚገቡ የተቃዋሚ ፓርቲዎች ተብዬዎቹ እኛን የሚደግፉ መሆን አለበት። ከነሱ ውስጥ ደግሞ በጣም ከኛ ጋር የሚሄዱ ሰዎች ናቸው የሚገቡት። የብልጽግናን አመለካከት የሚቀበሉ ከብልጽግና ጋር የሚሰሩ ሹመቶችንም እንሰጣቸዋለን። የአስፈጻሚ እንደ በለጠ አይነት የሚሾሙ በለጠ ሞላ አይነት ብርሃኑ አይነት እንፈልጋቸዋለን። ያለው የአዲስ አበባ ከተማ አስተዳደር ውስጥ የኢዜማ ተላላኪዎች አሉ። እንደነሱ አይነት ሰዎችን እንፈልጋለን። ፈላልገን በተቃዋሚ ፓርቲ ስም ከኛ ጋር ይሰራሉ። ለነሱ ነው ወንበሩን የምትለቁት። አፉ ብላችሁ እቺ ካልተወዳደራችሁ ችግር የለም፣ በዛ መሰረት ተረዱን ብሎ ተናገረ። የብልጽግና ማዕከላዊ ኮሚቴም ተቀበለ፣ አጸደቀ። በዛ መሰረት ነው እንግዲህ ብዙ የፓርቲዎች ቦታ አሁን ለብልጽግናዎች የተወሰኑ ወንበሮችን ለኢዜማ ለቀቁ። ከአሁኑኑ እዚያ አካባቢ ለኢዜማ ተብሎ ብልጽግና አልተወዳደረም። እዛ አካባቢ ደግሞ ለእከሌ ፓርቲ ተብሎ ብልጽግና አልተወዳደረም። እዛ አካባቢ ደግሞ በግል የሚወዳደሩ ሰዎች አሉ። ግልም ተብሎ የለም፣ የአብይ ደጋፊ ናቸው ሙሉ። ኢትዮጵያ ውስጥ አሁን በግል ተወዳድሬ ፓርላማ ገባው ብሎ የሚያወራ ውሸቱን። በግልም ይሁን እንደው ተቃዋሚ ፓርቲም ራሱን የሚቆጥረው ወይ በአብይ የተፈጠሩ ፓርቲዎች ናቸው ወይ ደግሞ የአብይ ደጋፊዎች ናቸው። ከዛ ውጭ ምንም አይነት ወንበር አይሰጥም። ይሄ በአብይ ብልጽግና ማዕከላዊ ኮሚቴ የተወሰነ ነው። ውሳኔውን ነው የምነግራችሁ እኮ ነው። የአብይ ደጋፊ ካልሆኑ ወንበር አይሰጥም። ምናልባት አንዳንድ ፓርቲዎችን ወንበር ሰጣቸዋለሁ ብሎ እንዲያጅቡ አድርጓል። በኋላ ላይ ደግሞ ልክዳቸው ይችላል። አሁን ሰርጉ ላይ አጫውቶ ሰርጉ ላይ ሄዶ ዘፍኖለት በቃ ሞቅ ደመቅ አድርጎለት በኋላ ላይ ደግሞ ወንበር አልሰጥም ካለ ወይኔ ብሎ አንዳንድ ፓርቲዎች በኋላ ደግሞ ሊያለቅሱ ይችላሉ እና ተክደናል ብሎ ሊያለቅሱ ይችላሉ። እና ብዙ እያየን ነው። የሚካሄዱም አሉ። ይህ የታወቀ ነው። የአብይ አካሄድ ነው። ከዛ ከአብይ ጋር ጨፍረ በኋላ ላይ ካደኝ ማለት አትችልም። ኦልሬዲ እሱ የታወቀ ነው። ስለዚህ አድምቀለት በኋላ ላይ ካደኝ ብትል እንደዚህ አይነት እንትን የለም። አብይ የሚፈልገው ለለጅት መሲ ነው። አሁን ከሱ ጋር ዳንስ አድርገ ጠጥተ በቃ ምርጫ አለ ብሎ ሰው እንዲያምን ምርጫ አለ ብሎ ኢትዮጵያ ውስጥ ምርጫ ምንም የለም። ህዝብ ስልጣኑን ኤክሰርሳይዝ የሚያደርግበት ምንም አይነት ምርጫ የለም። ነገር ግን አንዳንድ ፓርቲዎች ይህንን ሞቅ ደመቅ እያደረጉ ነው። ያ ደግሞ ዞሮ ዞሮ አብይን ይጠቅማል። ለጅት መሲሁን በህዝብ ዘንድ በዓለም አቀፍ ዘንድም ይኸው ምርጫ ክርክር እየተካሄደ ነው። ሰዎች እየተወዳደሩ ነው። የክሌ ፓርቲ እየተወዳደረ ነው። እንደዚህ እየተባለ ያው ለአብይ ነው የምትሰራ። ነገር ግን አብይ ወስኗል። በፓርቲ ደረጃ ወስኗል። በብልጽግና ፓርቲ ደረጃ የተወሰነ ምንድን ነው? አንደኛ በግልም የሚወዳደሩ የኛ ደጋፊ ናቸው። ሁለተኛ ተቃዋሚ ፓርቲዎችም አዳዲስ ተቃዋሚ ፓርቲዎች ሰምታችሁም ማጠቁት ስም አለ። እንደው የበቀሉ በየቀኑ እየበቀሉ ነው። የአብይ ፓርቲዎች ናቸው እነሱ። ለእነሱ የተወሰነ እንትን የሚያስመስሉ ሰዎች እንዲገቡ ይደረጋል። ከዚያም የነበሩ ፓርቲዎችም አሁን በገንዘብ የተቸገሩም አሉ። ነገራችን ላይ ይሄ ወንበር አግኝተው ህይወታቸውን መለወጥ የሚፈልጉ ፓርቲዎች አሉ። ይሄ ግልጽ ነው። እና ስለዚህ ትንሽ እንደው የተወሰነ ነገር ቤት የላቸውም፣
የተቸገሩ አሉ። ከዛ አልፎም ደግሞ ከብልጽግና ጋር የሚሰሩ ፓርቲዎች አሉ። ተቃዋሚ ፓርቲ ሆኖ በብልጽግና የተገዙ ሰዎችም አሉ፣ ፓርቲዎችም አሉ። ስለዚህ በዛ ደረጃ ለወንበር የሚሰጣቸው የአብይ ደጋፊዎች ናቸው፣ የኛ ሰዎች ናቸው የሚገቡት ብለዋል አብይ። የኛ ሰዎች የሆኑ ብቻ ናቸው ፓርላማ ውስጥ የሚገቡት። ነገር ግን የሚመጡት በግል በተቃዋሚ ፓርቲ ስም ነው፣ ነገር ግን የኛ ናቸው ብሏል። አስቡት፣ የኛ ሰዎች ናቸው ፓርላማ የሚገቡት ብሎ በብልጽግና ማዕከላዊ ኮሚቴ ውሳኔ ተላልፈዋል። ለምሳሌ አሁን ዳንኤል ክብረት የካ ክፍለ ከተማ ላይ ነው ባለፈውም ተወዳድሮ ፓርላማ የገባ፣ በግል ነው ደግሞ የተወዳደረው። ዳንኤል ክብረት የግል ተወዳዳሪ ሆኖ ነው ባለፈውም ፓርላማ አባል የሆነው፣ አሁንም የግል ተወዳዳሪ ሆኖ ቁንጮ የብልጽግና ኃላፊ ሆኖ በግል ይወዳደራል ዳንኤል ክብረት። እንደዚህ አይነት ሰዎች አሁን ብርሃኑ ነጋ ከፓርቲ ተሸኝተዋል ይባላል። ሲፈልጉ ሊያመጡ ይችላሉ፣ በግል ሊያመጡ ይችላሉ። እኔ ከዚህም በፊት የሰማሁት ምንድን ነው፣ ብርሃኑ ነጋ ባለፈው ምርጫ ላይ በብልጽግና ነው የተሸነፈው። ባለፈው ምርጫ ላይ ተሸንፎ በብልጽግና ተሸንፎ ፓርላማ ሳይገባ ቀረ። ነገር ግን አብይ ብርሃኑ ነጋ ፓርላማ እንዲገባ ፈልጎ ነበር። ከዛ ምንድነው የሆነ በቴክኒክ ነው እንግዲህ ያ ነገር የሆነው። ብልጽግና ድሮፕ አላደረጉም። አብይ ቢዚ ሆኖ መሰለኝ የብልጽግና ሰው ብርሃኑ ነጋ የተወዳደረበት ቦታ አልወጣለትም ማለት ድሮፕ አልተደረገም። ስለዚህ ቦታውን አልለቀቅለትም። ስለዚህ ያው ካድሬው ደግሞ ብልጽግናን እንዲያሸንፍ አደረጉ። ከዛ አብይ ሲሰማ ብርሃኑ ተሸነፈ ተባለ። ያው አብይ ሰው ነው የተሸነፈ። ደግሞ ብርሃኑ ለአብይ ደውሎ ይኸው ጉድ አደረጉኝ እኮ ሰዎች ብሎ ምንድነው ተሸነፍኩ፣ ለምንድነው ቀድሜ የማትነግረኝ? ከዛ አብይ ደግሞ ለብርቱካን ሚደቅሳ ደወለ። በዛን ጊዜ ባለፈው ምርጫ ላይ ብርቱካንን ደውሎ ለምንድነው ብርሃኑ ነጋ ፓርላማ መግባት ነበረበት ብሎ ብርቱካንን ጠየቀ። ብርቱካን ሚደቅሳ አረ አላደርግም አለች። አላደርግም በቃ ኦልሬዲ መጀመሪያ ብልጽግና እንዲገባ ነው የተወሰነ፣ ብልጽግና ገብቷል፣ አሸንፏል ብልጽግና። ስለዚህ ብርሃኑ ነጋ አልገባም አይገባም አለች። እረ የሆነ ነገር አድርጊና ሰዎቹን እዛ ያሉ የኔን አመራሮችን እንትን አደርጋለሁ እንዲወጣ አደርጋለሁ ለውጪና እንትኑን አድርጊና ብርሃኑ ፓርላማ ይግባ ብሎ ብርቱካን ሚደቅሳን ጠየቀ። ብርቱካን እምቢ አለች። ያው ብርቱካን ጥሩ ነገር ሰርታ ሳይሆን ብርቱካን በግል ከብርሃኑ ነጋ ጋር ቁርሾ አላት። በጣም እንደው ከ97ቱ ምርጫ ጀምሮ እንደው ከብርሃኑ ነጋና ብርቱካን ሚደቅሳ አይገናኙም። በጣም እነሱ መካከል የነበረው ጥል እኔ በቅርብ አውቃለሁ። ብርሃኑም እሷን አይወድም፣ ብርቱካን ሚደቅሳም ብርሃኑ ነጋን ለአይን አትወድም፣ ማየት አትፈልግም። ስለዚህ ያው ብርሃኑ ነጋ ባይሆን አብይን እምቢ አትልም ብርቱካን። ሌላ ሰው በሆን አብይ ደውሎ ብርቱካን ፕሊስ ለውጪና እንትኑን ገልበጥ አድርገሽ ድምፁን እኔ ነገር አድርጊና ወይ ደግሞ ያኛው ሰውዬ ታመመ ተብሎ የሆነ ነገር ኩክ ተደርጎ የሆነ ነገር ያደርጋሉ። ይታወቃል። የኢህአዴግ ውስጥ አሰራሩን እናውቃለን። ብልጽግና ደግሞ የታወቀ ነው እና ሌላ ሰው በሆን ብርቱካን እምቢ አትልም። ነገር ግን ብርሃኑ ነጋ ስለሆነ እሷም በውስጧ በጣም ስጠብቅ ነበር እንዲህ አይነት ነገር። እምቢ አለች። ብርሃኑ ነጋ ከፓርላማ ውጭ ያደረገች። ያ አብይ ደግሞ ብርሃኑ ነጋን ስለሚወድ ብርሃኑ ነጋን ሾመ ትምህርት ሚኒስቴር አድርጎ። ስለዚህ ዞሮ ዞሮ ብርሃኑ ነጋ ለፓርላማ የሄደ ያስረዳል። እዛው አካባቢ ነው፣ ድምፅ አይሰጥም እንጂ
ብርሃኑ ነጋ ፓርላማ አካባቢ አይጠፋም። እና አሁን እንግዲህ እነ ብርሃኑ ነጋ አይነት ነው የሚፈለገው። ኢዜማ አሁን ራሱን አዘጋጅቶ ለዛ ጽድት ብሎ ቦታዎቹ ተዘጋጅቶለት አቀባበል ሊያደርጉለት የተወሰኑ ወንበሮች ለኢዜማ፣ የተወሰኑ ወንበሮች ለከሌ ፓርቲ፣ የተወሰኑ ወንበሮች ለከሌ እንደዚህ አብይ ቁጭ ብሎ ወንበርን ያድላል። ድሮ የምናውቀው ስልጣንን ያድላል አይደል? አሁን የፓርላማ መቀመጫ የሚያድለው ማን ነው? አብይ አህመድ ነው። ፓርላማ መቀመጫ ኢትዮጵያ ህዝብ ነበር ማደል ነበርባቸው። ይሄ ስልጣን ምርጫ ብኖር ስልጣኑ የህዝብ ነው። የፓርላማ መቀመጫ የምታገኘው በህዝብ ነው እንጂ በአብይ አይደለም። አሁን አብይ ነው የሚሰጠው። ስለዚህ አሁን ምርጫ የሚባለው ውሸት ነው። እሱ አዲስ አበባ ውስጥ አሁን ክርክር ምናምን ተብሎ የሚካሄደው ውሸት ነው። እሱ አስመሳይ ነው፣ እያስመሰሉ ነው። ዋናው ነገር ግን አብይ ከስልጣን አለፍ ብሎ ወንበሮችን አንድ በአንድ ቆጥሮ ካልኩሌተር ይዞ እዛ ቦታ እከሌ ይቀመጥ፣ እዛ ቦታ እከሌ ፓርላማ ውስጥ እኮ ነው። ይሄ መንግስት መስሪያ ቤት ውስጥ አይደለም። ፓርላማ ውስጥ ማን ነው በምን ቋንቋ ይምጣ፣ እከሌ እዚህ ይግባ፣ እከሌ እዛ ይቀመጥ፣ እከሌ እዛ ጋር፣ እዛ ደግሞ ሰው እንትን ብልጽግናዎች እንዳትወዳደሩ እዛ ጋር ብሎ ይደለድላል። ኦልሬዲ የታወቀ ነው። አሁን ስንት ፐርሰንት ፓርላማ ገባ፣ ስንት ፐርሰንት ብልጽግና ነው፣ ስንት ፐርሰንት አስመሳይ ህዝብ ነው፣ በግልጽ የገባ ማን ነው፣ ኦልሬዲ የታወቀ ነው። ኦልሬዲ የታወቀ ጉዳይ እኮ ነው። ምርጫ የሚባል ነገር የለም። ዝም ብሎ ነው ገንዘብን የሚያባክኑት። እና የሚፈለጉ እንደዚህ አይነት ሰዎች ናቸው። እኔ አሁን እነ መረራ በጣም ትልቅ ስራ ነው የሰሩት በዚህ ሰዓት። ለምን አንደኛ ምርጫ ውስጥ ያው ምንድነው የተደረገ፣ ባለፈው ምርጫ ላይ አልተሳተፉም። ስላልተሳተፉ አሁን ደግሞ አንሳተፍም ማለት አይችሉም። ሁለቴ በተከታታይ 2 ጊዜ ከምርጫ ከቀረ ከድግሱ ከቀረ ይሰርዛሉ። ይሄ የብልጽግና ህግ ነው። በተከታታይ 2 ጊዜ ከአብይ ሰርግ ከቀረ ኢትዮጵያ ውስጥ ፓርቲ ሆነ አትቀጥልም። ይሄ ህግ ነው። ስለዚህ አሁን ምንድነው ያደረጉት እነ መረራ ኦፌኮ መሰረዝ አይፈልጉም። ስለዚህ 3 ሰው ነው እንደዛ አይነት አዲስ አበባ ላይ ዝም ብሎ ሰው ላለመሰረዝ 3 ሰው 5 ሰው አዲስ አበባ ላይ ኦሮሚያ ላይ አለ። አዲስ አበባ ላይ 3 ሰው 4 5 ሰው እንደዛ አይነት ሰጡ። ከዛ በኋላ ኑና ተከራከሩ፣ ኑና ፖሊሲያችሁን እንትን አድርጉና ብልጽግና ጋር ታይታችሁ ፎቶ ተነሱ፣ ሰርጉ ላይ ነበርን ለማለት የሚያበቃ ነገር አርጉና ቴሌቪዥን ላይ መታየት አለባችሁ። ይሄ በኢትዮጵያ ደም መጫወት ነው። አንደኛ እኛ 5 ሰው 3 ሰው የሰጠነው ላለመሰረዝ ነው። ምርጫው 0 እንደሆነ ምንም አይነት ምርጫ ኢትዮጵያ ውስጥ እንደሌለ እናውቃለን። ነገር ግን ላለመሰረዝ 3 ሰው 5 ሰው አዲስ አበባ ላይ ዝም ብለን እንትን ለማድረግ ነው ብለው ቀሩት። ይሄ በጣም ትልቅ ነው። በጣም አከብራቸዋለሁ። ለምን ውሸት ምርጫን ላለማስመሰል ትልቅ ውሳኔ ነው። እና ሌላው በጣም የሚያሳፍር ጉዳይ ነው የምናየው። በጣም አሳፋሪ ነው። አሁን አብዛኛው የምርጫ አውድማ ሆኖ አዲስ አበባ ላይ ነው። ሁሉም ግርግሩ አዲስ አበባ ላይ ነው። እንደው የአዲስ አበባ ሀገራዊ ምርጫ ሰሌዳ ነው የሚመስለው ኢትዮጵያ ውስጥ። አሁን ኢትዮጵያ ሳይሆን የአዲስ አበባ እንትን ምርጫ ነው የሚመስለው። አገር አቀፍ 7ኛ 8ኛ ምን እንደዛ አይነት የለም። አገር አቀፍ አይደለም እንትኑ የአዲስ አበባ ምርጫ ነው የሚመስለው። ለምን አንደኛ አማራ ክልል ውስጥ ምርጫ የሚባል ነገር እንደሌለ ኦልሬዲ ታውቋል። ፋኖም ገልጸዋል። ይህንን አታስቡ ብሏል። እዛ አሁን ሰሞኑን የምናየው ይህ የምርጫ አስፈጻሚዎች ራሱ እንደታሰሩ በፋኖ ሰማን።
እና ምርጫም እንደሌለ እዛ አካባቢ ኦልሬዲ የታወቀ ጉዳይ ነው። ኦሮሚያ ክልል ውስጥም እንደው በጣም አስቸጋሪ ነው። እና እንዴት ነው ሰው እኮ ከቤት ወጥቶ መመለስ አይችልም። የቱ ጋር ነው ምርጫ የምታካሄደው? ሰሜን ሸዋ ጦርነት አካባቢ፣ ምዕራብ ሸዋ፣ ወለጋ ላይ፣ ጉጂ ላይ፣ አርሲ የቱ ጋር ነው ምርጫ የምታካሄደው? እንደ ተወሰነ ያው በመከላከያ አጅበ ኦሮሚያ ውስጥ የተወሰኑ ቦታዎችን ማካሄድ ትችላለን። የአብይ ምርጫ ክልሎች ጅማ ውስጥ እነዚህ ትሞክራለህ፣ የተወሰኑ አዲስ አበባ ዙሪያ ትሞክራለህ። ነገር ግን በጣም በጣም አስቸጋሪ ነው እና አጠቃላይ ምርጫው ራሱ ትግራይ አይታሰብም። እንግዲህ ምርጫው ራሱ አዲስ አበባ ላይ የሚደረገው ምርጫ ይመስላል። ለነገሩ አብይ ምርጫ የምትል ቃል ነው የሚፈልገው እንጂ ምርጫን አይፈልግም። አያውቅም ምርጫ። ለዛም ብሎ እንትኑ አጠቃላይ እያደረገ ያለው በምርጫ ስም ፖለቲካን ነው የሚሰራው። ስልጣኑን ሙሉ በሙሉ ፓርላማ ውስጥ አስገብቶ ወንበሮችን የማደል ጉዳይ እየሰራ ነው። ከዛ አልፎ ደግሞ ምን እያደረገ ነው? አርቲስቶች እንዲወዳደሩ፣ ጋዜጠኞች እንዲወዳደሩ፣ ነጋዴዎች እንዲወዳደሩ አደረገ። አስቡ፣ አርቲስቶችን የፓርላማ አባላት ሆኑ ግጥም ከመጻፍ ፒያኖን ከመጫወት ዘፈን ከመዝፈን ወጥቶ ሰው ፓርላማ እንዲገባ ማድረግ፣ ዜና ከማንበብ ጋዜጠኞች ሬዲዮ ላይ ከመስራት ይልቅ ፓርላማ እንዲገቡ አደረገ። ነጋዴው ነግዶ ለሀገር እንዲሰራ ሳይሆን ነጋዴውን በጉልበት ካልተወዳደርክ ብለው ብዙ ነጋዴዎች አሁን በግድ እንዲወዳደሩ የተደረገ ነው። አብዛኛው እምቢ ያለ ነው። እምቢ ያሉትን ደግሞ በግብር ምናምን እየቀጣ ነው። ወይ ትወዳደርና ብልጽግና ሀብልን እዚህ ላይ ታደርጋለህ ወይ ደግሞ ዘርፋለሁ እያለ በቅርብ ጊዜ ወደ 80 ምናምን የሚሆኑ ባለ ሀብቶችን ሙሉ በሙሉ እየዘረፈ ነው። ለምን አንወዳደርም ያለ ህዝቡ ማለት ባለሀብቱ አይሆንም፣ እየደገፍን እኮ ነው፣ ገንዘብ እንሰጣቸዋለን፣ ግን ደግሞ ስማችን ከብልጽግና ላይ ጋር እንዲለጠፍ አንፈልግም ነው ያሉት ባለሀብቶቹ። ከዚያ ምንድን ነው የተደረገ? እንደዛ ነው። ስለዚህ 200 ሚሊዮን ገንዘብ አምጣ እያሉ በየቀኑ ገንዘብ ይወስዳሉ። እና እንደው ሰብሰብ አድርጎ አሁን ማንሆን ከውጭ ሀገር የተመለሱ ሰዎች ይሄ መንገደኛ እንዳለ በድሮ ውጭ ሀገር ሲኖሩ የነበሩ መንገደኛ ተሰብስበው አሁን የፓርላማ አባል እንዲሆኑ ተደረገ። ኦልሬዲ እንግዲህ ስማቸው ተመድበዋል፣ ገብተዋል። ኦልሬዲ የመንገደኛ ፓርላማነቱን እንደው በኢህአዴግ ጊዜ እኮ ፓርላማ ያው የኢህአዴግ ደጋፊዎች ናቸው፣ ግን የሚገቡት ፓርላማ የሚገቡ እነዚህም ብሎ ከመንገድ ሰብስባ አይደለም የምታስገባው። ቢያንስ ፓርላማ የሚባል እኮ ሴንስ ይፈልጋል። እንደው ዝም ብሎ አሁን አርቲስቶችን ከዘፈን ከመድረክ አምጥተ ፓርላማ አባል ማድረግ ምን ይጠቅማል? አብይ እኮ ማህበረሰቡን እያበላሸ ነው፣ እያፈረሰ ነው። ምን በቃ አንተን የሚደግፍ ከሆነ ያ ጋዜጠኛ ስራውን እየሰራ ይደግፍ አንተን። ፓርላማ ደግሞ ሌላ ዜጋ አምጥተህ ታስገባለህ። እሱ ያው ምርጫ አለ ለማለት ሳይሆን ያው እንደ እንትኑ ራሱ ምላኩልህን ሰዎች እንደየቦታቸው እንደየሙያቸው ለአንተ ይላኩ። ያለ ሙያ አምጥተህ እንደ ከየንትኑ ሁሉንም ከዚህም ከዛም ሰብሰብ አድርግ ምንም ሳይቀር ገለባውንም እዚህ ግባ ፓርላማ ታስገባለህ። እንደ በየቦታ እንደ ሰውን መናቅ ነው።
ህዝብን መናቅ ነው፣ ሙያን መናቅ ነው። ሲጀመር ሙያ የሌለው ሰው ሙያን አያከብርም። በየእንትኑ የምናየው እኮ በጣም አንዱ እኮ ነው። አሁንማ ፓርላማ የማይገባ እንደው የሆነ ማንም ተራ ሰው ሁሉ ተሰብስቦ የአብይ ኔትወርክ መሆን ብቻ ነው የሚያስፈልገው እንጂ ፓርላማማ በቃ ማንም ሰው እንደው አይ ብሎ ራሱ እኔ በሙያዬ አንተን ልርዳ እዛ አልገባም ማለት ነበረበት። ሰው ራሱንም ንቆ ህዝቡም ራሱን እንድንቅ አደረገ። አሁን ለፓርላማ የማይወዳደር እንደው እንስሳ ነገር አለ እንደ ሁሉም ሰው በጣም የሚገርም ነው። ይሄ ንቀቱ በጣም የሚያሳዝን ነው። ስለዚህ እኔ በፓርላማውን ወደየት እየቀየረ ያለው አይገባኝም። አርቲስቶች፣ ጆርናሊስቶች ምናምን ትስዮ ምናምን መንገድ ላይ መጽሐፍ የሚሸጥ ምናምን ሁሉ እንደዚህ ሰብሰብ አድርገህ ዜጎች ናቸው። አዎ በግላቸው ተወዳድረው ቢገቡ እኔ ችግር የለብኝም። ነገር ግን የአብይ ተላላኪ ሆኖ ከሙያቸው ትቶ ወደ ፓርላማ ሄዶ የሚቀመጡ አብዛኛው ሰው እኮ ከውጭ ሀገር መንገደኛ የገባ የቃመ እያጨሰ በጣም ራሱን በሱስ የጠመደ ህዝብ እንዳለ ፓርላማ ሊገባ ነው። ፓርላማው ጫት ቤት ሊሆን ይሁን አላውቅም። የሚያሳዝን ነው። ያው ሁሉም ቦታ አለ፣ መቃሚያ ቦታ አለ። ማጨሻውም እዛው የሚያጨሱበት ቦታ ማጨስ ነው። ቢያንስ ኤሌመንት ኦፍ ኢንቴግሪቲ ያስፈልጋል እኮ። ግን አሁን እየተደረገ ያለው የሚያሳዝን ነው። አሁን ብዙ አሁን ከውጭ ሀገር የገቡ አብይ ተጠቅሞባቸው አሁን አዲስ አበባ ውስጥ ቁጭ ብለው የሚጠጡ አሉ። እንደነ ሌንጮ ባቲ ለምሳሌ የአብይ ተላላኪ ሆኑ ብዙ ማኖችን ነክቶ ከዛ በኋላ በአሜሪካ ሀገር አምባሳደር ይሆናል ተብሎ ተመደበ። ከዛ በኋላ ችግር አለበት ተባለ። ከዛ ወዲህ ቁጭ ብሎ ካዛንቺስ ውስጥ እየዞረ መገናኛ ቦሌ እየጠጣ ሰክሮ መሄድ። አሁን እሱ አይነቱ ነው እንግዲህ ለፓርላማ የሚቀርበው። ምን ይጠቅማል? እንደዚህ አይነት ሰው ኦልሬዲ የተበላሸ ሰው እንደው ያሳዝናል። ምንድን ነው በጣም ብርሃኑ ነጋ አሁን ጡረታ ወጥቻለሁ አለ። እኔ እስከማውቀው ድረስ ሪል ስቴት ስራ ውስጥ ገብተዋል። አሁን ብርሃኑ ነጋ ትልቅ መሬት ወደ ሲኤምሲ አካባቢ መሬት ሰጥተዋል። አብይ ትልቅ መሬት ወስዷል ብርሃኑ ነጋ እና ሪል ስቴት ስራ ቢዝነስ ውስጥ ገባለሁ ብሎ ከፓርቲው ከኢዜማ ራሱን አወጣ ተባለ። ነገር ግን ብርሃኑ ነጋ ከፖለቲካ አይርቅም። እኔ የሆነ ጊዜ የሰማሁት አብይ የኢትዮጵያ ፕሬዚዳንት ሆኖ አጠቃላይ በፕሬዚደንሻል ሲስተም ከአሁኑ ከምርጫ በኋላ ፕሬዚደንሻል ሲስተም ይሆናል እየተባለ ነው። አብይ ፕሬዚዳንት ሲሆን እሱ ስር ደግሞ ጠቅላይ ሚኒስቴር ሆኖ ኢትዮጵያን የሚያገለግል ሰው ብርሃኑ ነጋ ነው። ለዛም ደግሞ አብይ ቃል ገብቶለታል የሚል ሰምቼ ነበር። ብርሃኑ ነጋ አብይ ስር ሆኖ ጠቅላይ ሚኒስቴር ሆኖ አብይ ፕሬዚዳንት ሆኖ አጠቃላይ ያው የራሽያ ሞዴል ፕሬዚዳንቱ አጠቃላይ ይመራል። ጠቅላይ ሚኒስቴር ደግሞ ዝቅ ብሎ ካቢኔዎችን ይሰበስባል። ያ አይነት ነበር የታሰበው እና ብርሃኑ ነጋ ቃል ተገብቶለት ነበር ካቢኔውን እንደ ጠቅላይ ሚኒስቴርነት ነገር አርጎት
ካቢኔውን እንዲመራለት እንደዛ አረግሃለሁ ብሎ ቃል ገብቶለት እንደነበር አስታውሳለሁ። አሁን ብርሃኑ ነጋ ወደ ቢዝነስ ገባ፣ መሬት ወስዶ ወደ ቢዝነስ መግባቱን ሲሰማ ደግሞ ግን ደግሞ እኔ እስከማውቀው ድረስ ብርሃኑ ነጋ ብዙ ወንጀል ስለሰራ ከአብይ ጋር ብዙ ወንጀል የትግራይ ጄኖሳይድ፣ አማራ ክልል ውስጥ እየተካሄደ ያለው የጦር ወንጀሎች፣ ኦሮሚያ ክልል ውስጥ እየተካሄደ ያለው ጦር ወንጀሎች ውስጥ በቀጥታ ተሳታፊ ስለሆነ ብርሃኑ ነጋ አይ ቲንክ ከፖለቲካ ምርቅ አይመስለኝም። ከአብይ አይርቅም። ወደ ቢዝነስ ምናምን ቢዝነሱን ያካሄዳሉ። ይሄ የአብይ ሞዴል ስለሆነ ቢዝነስ እያካሄዱ ፖለቲካውንም ይመራሉ። አሁን እንዴት እንደ ሙሉ በሙሉ ብልጽግና ውስጥ ገብቶ ይሁን ወይ አይ የብልጽግና ኮፍያ ሳያደርግ ዝም ብሎ ብልጽግና ሆኖ ይቀጥል የሚለውን የምናየው ይሆናል። ነገር ግን እንደዚህ አይነት ጨዋታ ነው የሚጫወተው በምርጫ በምናምን አብይ ሩጫው ምንድን ነው? እችን ምርጫ ሞቅ ደመቅ ተደርጎለት ሰርጉን በቃ ሰዎች ደርሶ የእሱን ሰርግ አድምቀው አሳምረው ከጨረሱ በኋላ አብይ የኢትዮጵያ ፕሬዝዳንት ሆኖ መታየት ነው የሚፈልገው። አዲስ ህገ መንግስት፣ የአብይ ህገ መንግስት የሚባል የብልጽግና የመደመር ህገ መንግስት የሚባል ይመጣል። በዛ መሰረት ደግሞ አብይ አህመድ የኢትዮጵያ ፕሬዝዳንት ይሆናል። እሱ ስር ደግሞ የታሰበው ብርሃኑ ነጋ ነበር ጠቅላይ ሚኒስቴር የሚሆነው። እንግዲህ በዛ ደረጃ ነው ራሱን ነው ብሔራዊ ቤተመንግስት ታችኛው ያለውን አሳምሮ የካ ላይ ደግሞ እየተሰራ ያለው ትልቁ ቤተመንግስትም እየተሰራ ነው። እንግዲህ ለንግስና ነበር እንትን እየተደረገ ያለው እሷን ነው አሁን አብይ የሚያየው እንጂ ምርጫ የሚባል ነገር የለም። ሌላው ድግሱን ለመብላት የተጠራ ነው። ስለዚህ ድግሱን ለመብላት የተጠራ ድግሱ ላይ የተገኘ ወንበር እንዲያገኝ ተወስኗል። ይሄ በብልጽግና ማዕከላዊ ኮሚቴ የተወሰነ ውሳኔ ነው። በዛ መሰረት እየተካሄደ ነው። አብይ አሁን ወደ መጀመሪያ አካባቢ የነበረው ጭንቅላት ሲያወራ የነበረው ከዱባይ ያስገባው ሶፍትዌር ነበር። ምርጫው የምርጫ ቆጠራ የሚያካሄድ ሶፍትዌር ለምርጫ ቦርድ ያስገባ አብይ ነው እና ያቺ የምርጫ የሚቆጠርበት በብሔራዊ ምርጫ ቦርድ የምትተዳደር የሆነች ሶፍትዌር ነበረች። ከዱባይ ነው ያስገባው አብይ። በዚያን ጊዜ ምንድን ነው የምለው አብይ ከዚህ በኋላ እንሸነፋለን ምናምን ብላችሁ አትፍሩ አለ። ለምን ኦልሬዲ ማሽን አለን፣ ያቺ ማሽን ሶፍትዌሯ ጥሩ ነች፣ ከአቡዳቢ ነው ያስገባሁት ምናምን ብሎ ሲያወራ ነበር። አሁን ከዚያ በላይ አልፎ ወንበርን የማደል ደረጃ ላይ ደረሰ እና ምንድን ነው እየሆነ ያለው ከተባለ ሁለት ዓላማ አለው ይህ ምርጫ። አንደኛ በሀገር ውስጥ ህዝብን የማደናበር ነው ስራው። ምርጫ አለ እየተካሄደ ነው የሚል ኢትዮጵያ ውስጥ እየተካሄደ ያለው ጦርነት ነው። ምርጫ ራሱ ጦርነት ነው ለአብይ። ኢትዮጵያ ውስጥ የሚካሄደው የሲቪል ዎር ደረጃ በጣም የከፋ ነው። ኦሮሚያ ክልል፣ አማራ ክልል፣ ትግራይ ኦልሬዲ ተጫወቱበት እንደ ህዝቡ ላይ። ይሄንን የሰው ጭንቅላት ውስጥ አለ የጦርነት የግድያ የመፈናቀል ጉዳይ ነው ኢትዮጵያ ውስጥ የምናውቀው። ህዝቡ የሚያውቀው ይሄ ነው። እውነታውም ይሄ ነው። ሰላም የለም፣ ፍትህ የለም፣ ዳቦ የለም፣ ኢኮኖሚው ወድቋል።
አሁን ደግሞ እዛ ላይ ነዳጅ ዚሮ ሲሆን ሙሉ ኤቭሪቲንግ ቆሟል። ግድያ ነው የሚካሄደው፣ ጦርነት ነው የሚካሄደው። እዚህ ውስጥ አብይ የሚፈልገው ኢትዮጵያ ውስጥ ምርጫ ላይ ነው ህዝቡ ብለው የምርጫ ፖለቲካ እንደ ፕሮፓጋንዳ ይጠቀማል። ምርጫ አለ፣ ህዝቡ በምርጫ አሁን ያው እሱን እያወራ ነው። እኛ ራሳችን ስለ ምርጫ አብይ እያደረገ ያለውን ቦታ ሰጠን እያወራ ነው። አብይ የሚፈልገው ይሄ ነው። ሰው እያለቀ ነው። ሰው በድሮን እየተመታ ነው፣ እየተፈናቀለ ነው፣ በየቦታ እየተረሸነ ነው። ሰው በሚሊሻ በመከላከያ በተለያዩ የመንግስት ጸጥታ መዋቅር ሰው እያለቀ ነው። እሱ ሳይሆን አሁን የምናወራ ምርጫ አለ። ስለዚህ አሁን ኢትዮጵያ ውስጥ ራሱ ምርጫ የሚባል ምርጫ አለ ብሎ ህዝቡ አጀንዳውን የምርጫ እንዲያደርግ አድርጓል። ከዛ በኋላ ደግሞ እንደምንም ሌላው ቀርቶ አዲስ አበባ ላይ ብቻ አካሂዶ በቃ ተመርጫለሁ ማለት ይችላል። እንደዛ ላይ ያደርግ ይችላል። የተወሰኑ ቦታዎች እንደዚህ በየፖኬቱ ምርጫ ተካሂዶ ተመረጥኩኝ ይላል። ዋናው ነገር ምርጫው ተካሄደ የሚባል ነው። ስለዚህ ሀገር ውስጥ ህብረተሰቡን የማደናበር ስራ ይኸው እየተወዳደሩ ነው። ይኸው ተቃዋሚ ፓርቲዎች እኮ በክርክሩ ላይ ስኮር አደረጉ። ይኸው ምን አይነት ተቃዋሚዎች ናቸው ያሉት? እንደው በቃ ስኮር አደረጉ። እናስ ምንድነው ስኮር? ተደረገ አልተደረገ ምን ለውጥ አለ? አብይን ከስልጣን እንደው ገፋ ያደርጋል? የለም፣ እንደዛ የሚባል ነገር የለም። ስለዚህ አጀንዳውን መያዝና ህዝቡን ምስሊድ ማድረግ ከዛ ህዝቡ ትክክለኛውን ጥያቄ